ከደሴ ወደ አዲስ አበባ ሲጓዙ በትራፊክ አደጋ ሕይወታቸውን ላጡ ዜጎች መንግስት ኃላፊነት ሊወስድ እንደሚገባ ተገለጸ። ዛሬ ሰኔ 8 ቀን 2018 ዓ.ም በደሴና በኮምቦልቻ መካከል ሐረጎ በተባለ ቦታ በደረሰ አሰቃቂ የትራፊክ አደጋ 33 ሰዎች ሲሞቱ በርካቶች ደግሞ ከባድና ቀላል የመቁሰል አደጋ ደርሶባቸዋል። አደጋው እንደደረሰ ወዲያውኑ የ28 ሰዎች ሕይወት የጠፋ ሲሆን ከባድ ጉዳት ደርሶባቸው ሕክምና ከገቡ በኋላ የብዙዎች ሕይወት እያለፈ መሆኑ ታውቋል። ጉዳቱን አስመልክቶ የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ በሰጠው ማብራሪያ የሟቾች ቁጥር ከ28 ወደ 31 ከፍ ማለቱንና 33 ሰዎች ደግሞ ከባድና ቀላል የመቁሰል አደጋ ደርሶባቸው በደሴና በኮምቦልቻ ሆስፒታሎች በሕክምና እየተረዱ መሆናቸው ተነግሯል። የአደጋውን መንስኤ በተመለከተ በአካባቢው ማህበረሰብ ዘንድ የተለያዩ አስተያየቶችና ቅሬታዎች እየቀረቡ ሲሆን በዋናነት ከደሴ ኮምቦልቻ ተሻሽሎ ሊሰራ እቅድ ተይዞ የነበረው የመንገድ ስራ በክልሉ ባለስልጣናት ተስተጓጉሎ መቅረቱ ነው የሚለው ጎልቶ ይደመጣል። ለዚህ አሰቃቂ አደጋ በዋናነት ስሙ ጎልቶ የሚነሳው የቀድሞው የአማራ ክልል ፕሬዚዳንት የአሁኑ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ሲሆን በእርሱ የስልጣን ዘመን ከደሴ ኮምቦልቻ ያለውን አስቸጋሪ መንገድ ከ8 ኪሎ ሜትር ባነሰ የሚያሳጥር ፕሮጀክትና ፕላን በአካባቢው የዘርፉ ምሁራን ተዘጋጅቶ ቢቀርብለትም ይህ አንገብጋቢ ጉዳይ አይደለም በሚል እቅዱን ውድቅ አድርጎት እንደነበር ተሰምቷል። ከ30 በላይ የሚሆኑ ዜጎችን ሕይወት የቀጠፈውና በአቶ አገኘሁ ተሻገር አንገብጋቢ አይደለም በሚል ተራ ቃል የታለፈው የደሴ ኮምቦልቻ መንገድ በክልሉ የተሽከርካሪ አደጋ ከሚበዛባቸው አስቸጋሪ ቦታዎች አንዱ እንደሆነና ከዚህ በፊት አደጋው ከደረሰበት ሐረጎ የተባለው ጠመዝማዛ ቦታ በርካታ አደጋዎች ተከስተው እንደነበር የአካባቢው ነዋሪዎች ተናግረዋል። ከመንገዱ አስቸጋሪነት ባሻገር ከ60 በላይ ተሳፋሪዎችን ይዞ ወደ አዲስ አበባ ሲጓዝ የነበረው ተሽከርካሪ ውጫዊ ገጽታው ሲታይ አሮጌ እንደሆነና የጥራት ደረጃው የመገልበጡ መንስኤ ሊሆን እንደሚችል አንዳንድ የዓይን እማኞች ተናግረዋል። ተሽከርካሪው በግምት 100 ሜትር ገደል ውስጥ መግባቱን የገለጸው የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ የአደጋው መንስኤ እየተጣራ ነው የሚል የተለመደ አስተያየት መስጠቱን የክልሉ ሚዲያዎች ዘግበዋል። ይህ ከባድ የትራፊክ አደጋ ለተወሰኑ ቀናት የሚዲያ አጀንዳ ከመሆንና በአደጋው ለተጎዱ ሰዎች የማይሽር ጠባሳ ሆኖ ከማለፍ ውጪ በቀናት ልዩነት እንደሚረሳ የሚናገሩ ወገኖች በበኩላቸው ክስተቱን የመንግስት ሚዲያዎች አየር ላይ ለመዋል የተገደዱት ከአደጋው ስፋትና ጥልቀት አንጻር ሳይዘግቡ ቀሩ ላለመባል እንጂ የዜጎች እልቂት ገዷቸው አይደለም ሲሉ ወቅሰዋል። የአማራ ብልጽግና በክልሉ ለሚፈጠሩ ተፈጥሯዊና እንደ ትራፊክ አደጋ ያሉ ሰው ሰራሽ ችግሮች ከመንግስቴ ጋር ቀጥተኛ ግንኙነት የላቸውም ብሎ ስለሚያምን ብዙም ትኩረት እንደማይሰጣቸው የጠቆሙት አስተያየት ሰጪዎች ለልማት ስራ መዋል የነበረበትን በጀት ለጦርነት በመዋሉ ምክንያት እነዚህ አደጋዎች ሊባባሱ እንደሚችሉ ግን ግምት ውስጥ የማስገባት ፍላጎት የለውም ሲሉ ተችተዋል። በትራፊክ አደጋው ከባድ የመቁሰል አደጋ የደረሰባቸው ዜጎች ቁጥር በርካታ ስለሆነ የሟቾች ቁጥር ከዚህ በላይ ሊያሻቅብ እንደሚችል ተሰምቷል።